ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያቸው ኢትዮጵያ ውስጥ እኮ ነጭና ጥቁር መቼም አታምኑማ። ታያችሁ፣ ይሄ ኢትዮጵያ ቤት ነው። ሄዱ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጋይስ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ዛሬ በጠዋት ዱቅ ብዬላችኋለሁ። እሱ ምንድነው እንደምታውቁት ኦንላይን ትምህርት አለ ሰሞኑን ማለት ነው። ቪዲዮም እየሰራሁ አይደለም። ያው ኦንላይን ነው ትምህርታቸው፣ ቤት ውስጥ ነው። የኛ ልጆች ደግሞ በዛ ያሉ ናቸው፣ 6 ናቸው። 6ቶችም ቤት ውስጥ ነው የሚማሩት ማለት ነው። የአንዳቸው ድምፅ ወደ አንዳቸው እንዳይተላለፍና የመሰማማት ችግር እንዳይፈጠር ሁሉም ልጅ በየብቻ ስለሚሆን ኢቭን በቀጥታ ተደውሎልኝ እንኳን ስልክ አላነሳም ማለት ነው። እና እንደዛ ነው። ለዛ ነው በጣም ነው ወደ 3 ሳምንት አካባቢ ሆነው እንግዲህ ነገር ተጀመረ። እና እንዴት ናችሁልኝ? ደህና ናችሁልኝ? የጠፋሁበት ምክንያት ይሄ ነው ለማለት ፈልጌ ነው። ስራ እንዴት ነው? ስራ እንዴት አድርጎ ይዟችኋል? ከኔ ጋር አለሁ አልሐምዱሊላህ፣ በጣም ሰላም ነኝ። አንድ ነገር በጣም ተገረምኩበት ማለት ነው። ክፍለ ሀገር ገብቼ ነበር። ክፍለ ሀገር ገብቼ ለ2 ወራት ክረምቱን አሳልፌ ሳይባል በቃ ሐምሌን ጨርሼ ነሐሴ ላይ ነው ወደዚህ የመጣሁትና ዝም ብዬ ስመለከት ወላሂ አንዲት እናት ማለት ነው ይሄን ህፃኑን ጥቁሩን ልጅ ይሄን ህፃኑን እሱን ነው የምትመስለው። እናቲቱም አባትየውም በቃ እሱ ሁለቱም ልክ እንደ ኢትዮጵያዊ ከረር ነው ያላቸው ማለት ነው። አባትም እናትም በዝርያቸው እንኳን ኢቭን በዝርያቸው የሆነ ቀይ ሰው ተብሎ የሚባል የለም። እና የአላህ ሱብሃነሁ ወተዓላ ስራ ማለት ነው። ይቺ ልጅ እንደምታዩት እነሱ የተፈጠረች ናት። አላህ በስጦታ የሰጣቸው ናት ማለት ነው። በጣም ነው የሚገርመው። ኢቭን ጸጉሯን እንደምታዩት ነው። እኔ አላመንኩም። በቃ በስልክ ሲያወሩኝ እንዴት ምን ማለታችሁ ነው ምናምን እላለሁ። እና በጣም በቀደም እንደዚህ እንትን ወዲ አስፋልት ወዲ ላይ እንዳትወጣ ይከለክሏታል ልጅቷን ማለት ነው። ወዲኛ ጋር ወዲ አስፋልት እንትን ትንሽ ዝቅ ያለ ነው፣ ተጎራ በታች ናት። እና ልጅቷ ቤታቸው ማለት ነው ያው ለመጫወት ምናምን ሲፈልጉ ይመጣሉ። እና ሌሎቹ ልጆች ወዲ ላይ እንትን ለመምጣት እንትን ሲሉ ልጅቷን ይከለክሏታል። እና አትመጣም ብዙም እናቷ ጋር ካልሆነ በስተቀር ህፃኖች ጋር ለመጫወት ወደ መንደር አትሄድም። አሁን ከዛ የሆነ ቦታ እንደዚህ በቃ ምንም ገብታችኋል። የሆነ እንዲህ ብስል ነገር አልያዝኩትም። ያው እውነት ነው ዝም ብላ ቀይ ሆና በጣም ትንሽ ለየት ያለች ሆና እና እንደዛ ነገር በቃ ነው የመሰለኝና ለምንድን ነው ደግሞ እንደዛ እንትን የሚሉት እላለሁ ማለት ነው። አሁን ከዛ የሆነ ሰው ሞተና በበተቻቸው የእንትን ለቅሶ ምናምን ሄደን 7 ነበር። ስንመለስ በጣም ዝናብ ጥሏል። ዝናብ ጥሎ እዛ ጭቃ ውስጥ ገብተው ይጫወታሉ ማለት ነው። ከዛ ወላሂ እየተሳረጋት ማለት ነው። ማሻአላ ድንግጥ ነው ያልኩት። ከዛ ይችን ነው እንደዚህ እንትን የሚሉት በቀደም እንደዚህ ምናምን እያሉ ያወሩት አልኩኝ። ቀረብኩኝ፣ ፀጉሯን መንካት ያስኩኝ፣ ነካሁት እና ወላሂ ይሰሯታል። አሁን እንደምታዩት ተሰርቷል ማለት ነው። በተሰራ ሰሞን በጣም ነው እንትን የሚሉት ምንድነው ማለት እንደ ሀበሻ ፀጉርም የተያያዘ አያያዝም ግን ይሰሯታል። ሉሻ ነው ትኝት ያለ ነው፣ ፀጉሯም ትኝት ያለ ነው እንደምታዩት። እሷም ለራሷ እንደዚህ እና ፀጉሯ ራሱ ነጭ ነው። ማሻአላ በጣም ነው የምትገርመው። ላነጋግራት ሞከርኩኝ። አላምን አልኩኝ እኮ ወላሂ ማመን አቃተኝና ላናግራት ሞከርኩኝ። ገብታችኋል? የምትናገረውም እንደዚህ ሀገራችንን ቋንቋ ነው እና በጣም ነው እኔ ራሱ በጣም ግርም አድርጎኝ። ሱብሃንአላህ አላህ እኮ ሁሉን ነገር መስጠትም መስራትም እና እንትን ይችላል። አንዳንድ ጊዜ ማለት ነው ኢትዮጵያ ውስጥ እንደዚህ ያሉ ነገሮች ይፈጠራሉ
በገጠሩ ዓለም ደግሞ አያወጡም። አሁን ይቺ ልጅ ማለት ነው ይቺን ለትንግርት የምትታይ ነበረች። ባደጉ እንትኖች ባደጉ አካባቢዎች ወይም ደግሞ የሚዲያ ሰዎች ባሉበት ብትሆን ኑሮ ይቺ ልጅ በጣም ነበር ወደ ሚዲያው እና እንትን ለማውጣት እንትን የሚባለው እና በነገራችን ላይ ሁለተኛ ልጃቸውን ወልደዋል። ሁለተኛ ልጅ ሴት ልጅ ወልደዋል። ግን ያን ያህል እንደዚህ ባትሆንም ያችን በጣም ቀይ ናት፣ ነጭ ናት። እንደዚሁ ፀጉሯ ግን ነጭ አይደለም። እንደዚች ይቺ ፀጉሯ ነጭ ነው። ያችኛይቱ እንደዚች አይደለችም። በጣም እንትኗ መልኳ ምናምን ስልክክ ያለች ናት። ሁለተኛ ደግሞ ፀጉሯ እንደዚህ አይደለም፣ ግን ቅላቷ እንደዚቹ ናት። ነጭነቷ እንደዚቹ ናት። እና በሰዓቱ ጦርነት ነበረ። ይቺ ናት እንግዲህ እንደው ኧረ እኔስ እንደው እናቴ ጨርቅ በሆንኩኝ ጨርቅ በሆን አሁን ይሄ ጨርቅ እኮ አይፈራ ምን አይል ይሄ ልብስ እኮ አይፈራም። እኔስ እንደው እንደ ልብስ ሁኜ ተፈጥሬ ኑሮ አለችኝ እናቷን ስታወራ ነው የሰማኋት ማለት ነው። እና ወደ የሆነ ቦታ ባድርሰዋት ነበር በዛ ሰዓት። ግን ያው ልጅ ስለሆነ ተመልሳ ወደ ቤተሰቦቿ መታለች ማለት ነው። እና በጣም የገረመኝ ነገር ብዙ ጊዜ እንደዚህ ያሉ ነገሮች ይፈጠራል። እንደዚህ ያሉ ነገር አሁን ለምሳሌ እንትን በሰለጠኑበት አካባቢ ላይ ይቺ በጣም ገጠር ነው ሀገራችን፣ አወግዴ ወረዳ ገጠር ነው። ገጠር ባይሆንም ሚዲያ ተጠቃሚ የለም እና እንደዚህ እንትን የሆነ እንደዚህ ነገሮች ሲፈጠሩ ብዙ ጊዜ ሚዲያዎች እንደዚህ ተፈጠረ፣ ምላሱ መንታ የሆነ ልጅ ወጣ ተወለደ፣ ወይም ደግሞ እጁ እንደዚህ የሆነ እግሩ እንደዚህ የሆነ ወይም ደግሞ ለየት ያለ እንደዚህ። አሁን እነዚህ ልጅ አሁን ይቺ ልጅ አልወጣም እንድትወጣም አይደለም እንትን የምለው ግን አገራችን ስለምን ወደ ኋላ ይቀራል የሚለው በጣም ውስጥ ነው እንትን ያለው እና ማሻአላህ ለእናትና ለአባቷ አላህ ሱብሃነሁ ወተዓላ አላህ ያሳድግላቸው። በጣም ነው